ሰላም እንዴት ናችሁ? እንኳን ወደ ኢትዮነስ በሰላም መጣችሁ። በዛሬው ቪዲዮ ስለ ኤምፓክስ እናወራለን። ኤምፓክስ ምንድን ነው? እንዴት ይሰራጫል? በተጨማሪም ራሳችንና ማህበረሰባችን እንዴት ከበሽታው እንጠብቃለን የሚለውን እናያለን። በመጀመሪያ ኤምፓክስ ምንድን ነው የሚለውን እንመልስ። ኤምፓክስ አዲስ በሽታ አይደለም። ማንኪፓክስ በመባል ይታወቃል። ብዙውን ጊዜ በወረርሽኝ መልክ በምዕራብና በመካከለኛው አፍሪካ እንደነ ዲአርሲ፣ ሩዋንዳ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሴራሊዮን አካባቢ ይከሰታል። ኤምፓክስ አንድም ስቲግማ ስለሆነ፣ ሌላ ደግሞ የሚተላለፈው በዝንጀሮ ወይም ሞንኪ ብቻ ሳይሆን በነ ሮደንት የአይጥ ዝርያ ያላቸው እንትኖች አኒማሎች ናቸው። ከነሱ ስለሚተላለፍና ሞድ ኦፍ ዞኖሲስ ወይም ደግሞ የእንስሳ በሽታ ስለሆነ ኤምፓክስ ተብሎ በWHO ተቀየረ ስሙ ማለት ነው። ይህ በሽታ በቫይረስ የሚመጣ ሆኖ ትኩሳትን፣ ንፍፊትን፣ የንፍፊት እብጠትን፣ የሰውነት ቁርጥማትን፣ በጣም የሚያም ሽፍታን ወይም ፔንፉል ራሽ ያመጣል። ይህ በሽታ ከሰው ወደ ሰው የሚተላለፈው በንክኪ፣ በምራቅ ወይም ድሮፕሌት፣ ቁስሉን ስንነካና የበሽተኛውን አልባሳት መነካካትን በሽታውን ያስተላልፋል። ከእንስሳ ወደ ሰው ደግሞ የሚተላለፈው በንክኪ፣ በባይቲንግ ወይም በመነከስ፣ በመቧጨር ስክራች ወይም ደግሞ በሽታ ያለበትን እንስሳ ስጋ ስንበላ በሽታው ይተላለፍብናል ማለት ነው። ብዙ ጊዜ ለዚህ በሽታ የተጋለጡት የጤና ባለሙያዎችና ኬርጊቨር ወይም ደግሞ በሽተኛን የሚንከባከቡ ሰዎች ናቸው። ታዲያ እንዲህ ከሆነ ራሳችን እንዴት እንጠብቅ ብለን ከጠየቅን 5 ቀላል መንገዶች አሉ። አንደኛ እጃችንን በውሃና በሳሙና መታጠብ፣ ሁለተኛ የበሽታ ምልክት ያለበትን ሰው መራቅ፣ ሶስተኛ የምንገለገልባቸውን እቃዎች ዲስኢንፌክት ማድረግ ከተጠቀምንና ከመጠቀማችን በፊት ማጽዳት ያስፈልጋል። አራተኛ ኤምፓክስ የያዘውን ሰው የምንንከባከብ ከሆነ ማክስ፣ ግለብ፣ ጋዋን ማድረግ ያስፈልጋል። አምስተኛ ለበሽታው የመጋለጥ እድል ካለን ክትባቱ መውሰድ ወሳኝነት አለው ማለት ነው። እነዚህን ምልክቶች ካየን ምን እናድርግ? ወይንም ደግሞ ትኩሳቱ፣ ሽፍታውና ቁርጥማቱ ከተከሰተብን ምን ማድረግ አለብን? ዋናው የሕክምና ባለሙያ ማማከር ነው። የሕክምና ማማከሩ የተሻለ ነው ማለት ነው። ብዙ ጊዜ በሽታው ከ2 እስከ 4 ሳምንት ባለው ጊዜ ውስጥ ይድናል። ነገር ግን ከበሽታው ቶሎ ለማገገም ሪከቨር ለማድረግ በቂ ፈሳሽ መውሰድ፣ ሃይድሬት ማድረግ፣ ረስት ማለት ነው። እንዲሁም የቆዳችን እንክብካቤ ማድረግ ወይም ደግሞ ስኪን ኬር ማድረግ አስፈላጊ ነው ማለት ነው። ይህ እንደዚህ ካደረግን ከበሽታው ቶሎ እንድናለን። ከሁሉ በላይ ማወቅ ያለብን ኤምፓክስ በቀላሉ የምንከላከለው በሽታ ነው። ለዚህ ደግሞ እውቀቱ መሳሪያ ነው። ሌሎች ወገኖቻችን እንዲጠቀሙ ይህን ቪዲዮ ሼር አድርጉ። ከዚህ በተጨማሪ ቻናሉን ለማገዝ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጋራ እውቀታችንን በማስፋት ጤንነታችንን እንጠብቅ። በሌላ ቪዲዮ እስከማገኛችሁ ሰላም ሁኑልኝ እላለሁ። መልካም ጊዜ